Oh my God! ተበሳጭቶብኛል። በጣም ነው የተናደደብኝ ካሜራማን ዛሬ ራሴ ላይ ቀረጻውን እያደረኩት ያለው። ነገር ግን በእንግሊዘኛ በጣም ተበሳጭቶብኛል፣ ተናዶብኛል ለማለት ምን ብላችሁ ነው የምትጠቀሙ? ያው አንግሪ የምትል ቃል አለች አይደል? አንግሪ ANGRY angry hungry ከሆነ መራብን ነው። ስለዚህ I'm hungry I'm starving እንደማለት ነው HU የሚለው ቃል። ነገር ግን HAAA የሚለውን እንጠቀማለን። angry AN የሚለውን ማለት ነው። ኦኬ so he's angry about me የትኛው ነው የምትጠቀሙ? he's angry ተበሳጭቶብኛል ለማለት። አንዳንድ ሰዎች he's angry on me ሲሉ ትሰማላችሁ አይደል? he's angry on me። ነገር ግን ትክክለኛ አገላለጽ የሚሆነው he's angry at me ወይንም he's angry with me የሚለውን አረፍተ ነገር ተጠቀሙ። he's angry at me he's angry with me እየመጣ ነው። thanks to God የሚል አረፍተ ነገር አለ ታውቃላችሁ። እንዲሁም ደግሞ thanks God እንላለን። ሁለቱ አረፍተ ነገሮች ምን አይነት ልዩነት ነው ያላቸው? ብዙ ጊዜ እነኚህን አረፍተ ነገር የምንጠቀመው እግዚአብሔር የተመሰገነ ይሁን ለማለት ነው አይደለ? thanks God ወይንም thanks to God እንላለን። ሁለቱ አረፍተ ነገሮች ግን መሰረታዊ ልዩነት አላቸው። ላሳያችሁ በደንብ እዚህ ጋር። የመጀመሪያው thanks to God የሚለውን የምንጠቀመው በእግዚአብሔር ምክንያት because of God የፈጸምነው የሰራነው ነገር ካለ ያከናወንነው ካለ እንገልጽበታለን። ለምሳሌ thanks to God we did it ካልን እግዚአብሔር ምስጋናው because of God እንደማለት ነው። because of God አጠናቀቅን we did it ሰራነው ፈጸምነው because of God እንደማለት ነው። ነገር ግን ምስጋና ለእግዚአብሔር ይሁን እግዚአብሔር የተመሰገነ ይሁን ከሆነ thanks God የሚለውን ነው የምንጠቀመው። ስለዚህ thanks to God እንዲሁም thanks God መሰረታዊ ልዩነት አላቸው ማለት ነው። አንድ አረፍተ ነገር ላሳያችሁና ትክክለኛው የሆነውን ስህተቱን እንድትነግሩኝ እፈልጋለሁ። ተመልከቱ እዚህ ጋር I didn't went to school I didn't went to school ነው የሚለው እዚህ ጋር እንደምትመለከቱት I didn't went to school ወደ ትምህርት ቤት አልሄድኩም እያልኩ ነው። የቋንቋው ስህተት ምኑ ጋር ነው ያለው? እዚህ ጋር እንደምትመለከቱት ዲድ ጋር የሚለው ነው ወይንስ ዌንት የሚለው ጋር ነው? አረፍተ ነገሩ ስህተት የገጠመው እዚህ ጋር ምንድነው? I didn't went to school I didn't ማለት ያላደረጉትን ያለፈን ድርጊት ለመግለጽ የምጠቀምበት ነው። ከዛ በኋላ didn't ብዬ ፓስት ከተጠቀምኩ በኋላ went ሚል ሌላ ፓስት አያስፈልገኝም። I didn't ምን መሆን አለበት? ምን መሆን አለበት? went ነው መጠቀም ያለብኝ ወይስ ምን ሚል ቃል መጠቀም አለብኝ? go yes I didn't go to school ወደ ትምህርት ቤት አልሄድኩም ማለት ነው። ስለዚህ ምን እያልኳችሁ ነው እዚህ ጋር በአንድ አረፍተ ነገር ውስጥ double past tense አትጠቀሙ። double past didn't ብለናል went አያስፈልግም። I didn't በሚለው ከተጠቀሙ go የሚለውን ነው መጠቀም ያለብኝ ማለት ነው። የተወለድኩበትን ቦታ እንድገልጽላችሁ ከፈለጋችሁ please describe about your hometown ብላችሁ ነው የምትጠይቁኝ። እቺን ቃል ተመልከቷት። ምን ትላለች? home ትላለች። ቤት ማለት ነው። በጣም ጥሩ። ነገር ግን ሌላ ተጨማሪ ቃል ልስጣችሁ። hometown ከሆነስ ምን ይሆናል? hometown የከተማ ቤት እንደማለት ነው አይደለም። hometown ማለት የተወለድንበት ስፔሲፊክ የሆነ ቦታ ኤሪያ hometown ተብሎ ይገለጻል። አንድ ቃል ልንገራችሁ። describe የሚለውን ቃል ተመልከቱት። describe መግለጽ ማለት ነው። ስለምን? ስለሆነ ነገር ነው። ስለዚህ በውስጡ about ሚል ስላለው ተጨማሪ about አያስፈልግም። please describe about your hometown ሳይሆን please describe your hometown ተብሎ ነው የሚገለጸው። describe እንደነገርኳችሁ በውስጡ about ስላለ about ተጨማሪ አያስፈልገንም። please describe your hometown please describe yourself please describe the situation እያልን ልንገልጽ እንችላለን። እችን ቃል ተመልከቷት። for real የምትለው for real አሜሪካንስ ብዙ ጊዜ እንግሊዘኛ ንግግራቸው ላይ ይጠቀሙታል። for real የሚል ቃል ይጠቀማሉ። ምን ማለት ነው? ሁለት የተለያየ ትርጉም አለው። የመጀመሪያው የሚሆነው ጥያቄ ኮንፈርም ለማድረግ ለማረጋገጥ for real ይላሉ። ኧረ እባክህ ከምር ነው አይነት ነገር for real ብለው ይጠቀማሉ። ኦኬ look ሁለተኛው ደግሞ ለምሳሌ የተፈጠረ ችግር አለ እሱ ችግር እንደተፈጠረ ስገልጽ the problem happened for real ብዬ ገልጻለሁ። the problem happened for real በትክክል ችግሩ ተፈጥሯል እያልኩ ነው። the problem happened for real የመጀመሪያው ግን ጥያቄ ለማረጋገጥ ነው። for real ከምር ነው ከምርሽ ነው የእውነት ነው አይነት ነገር ለማለት እንጠቀምበታለን ማለት ነው። የነፃ እንግሊዘኛ ቋንቋ ስልጠና መጀመሩን ዛሬ ላበስራችሁ ፈልጋለሁ። ፕሮግራሙ መች ነው የሚሆነው? በሲምፕል እንግሊሽ የዩቲዩብ ቻናል እና በሲምፕል እንግሊሽ የቲክቶክ አካውንት በተለየ መንገድ አርብ ማታ ከ3 ሰዓት
እስከ 4 ሰዓት ተኩል እንዲሁም እስከ 5 ሰዓት በሚወስድ ሁኔታ ልዩ ትምህርቶችን ከኔ ጋር ትከታተላላችሁ። ግን ይሄ ትምህርት የሚሆነው አብዛኞቻችሁ በዩቲዩብ ለምትከታተሉን ተማሪዎች ነው። ለሌሎችም ብትነግሯቸውና እንዲጠቀሙ ብታደርጉ በጣም ጥሩ ነው። በላይቭ በዩቲዩብ እኔን ታገኙኛላችሁ፣ ጥያቄዎችን ትጠይቃላችሁ፣ ትምህርት ትማራላችሁ። ሰው እንደምትወዱትና ደስ እንደሚላችሁ ተስፋ አደርጋለሁ። ይህንን ቃል ልንገራችሁ፣ ሁላችሁም ያዙት። in the meantime የሚል ብዙ ጊዜ በአረፍተ ነገር ኔቲቭ ስፒከርስ ፈረንጆች ይጠቀሙበታል። in the meantime ማለት በሁለት ድርጊቶች መካከል ሐሳብ ስንገልጽ ማለትም ማድረግ የምንችለው ነገር ይኖራል። ለምሳሌ I wake up early in the morning and then I take a shower የሚል አረፍተ ነገር ቢኖር እነሳለሁ በጠዋት ከዛ ሻወር ወስዳለሁ። በመካከል ላይ ጸሎት ማድረግ መሆኑን መግለጽ ከፈለኩ I wake up early in the morning and I take a shower. In the meantime, I pray እላለሁ። In the meantime ማለት just between two actions ሻወር መውሰዴን እና መነሳቴን ገለጽኩ። በመካከል ግን በሻወሩና በመነሳቴ መካከል ላይ የማደርገው ነገር pray ነው። ስለዚህ I pray in the meantime ብዬ መግለጽ እችላለሁ። So what do you do እናንተስ? ሁለት ነገሮችን ግለጹልኝና in the meantime በመካከል የምታደርጉትን comment section ላይ አስቀምጡልኝ። ሁለት ቃላቶችን ልንገራችሁ። የመጀመሪያው ቃል የሚሆነው live for የሚል ነው። ሁለተኛው ደግሞ live from የሚል ቃል ነው። live for ማለት ከቤታችሁ ተነስታችሁ ወደ ሆነ ቦታ ለመሄድ የምትነሱበትን ሰዓት ለመግለጽ ስትፈልጉ ትጠቀማላችሁ። ለምሳሌ እኔ ወደ ስራ የምሄደው ከቤት የምወጣው 2 ሰዓት ጠዋት ነው። ስለዚህ I leave for work at 2 o'clock ብዬ ገልጻለሁ። I leave for work at 2 o'clock in the morning ማለት እችላለሁ። I leave for ካልኩ በኋላ የሚሄድበትን ፐርፐዝ አላማዬን እገልጻለሁ ማለት ነው። I leave for እላለሁ። ነገር ግን ሁለተኛው I leave from ካልኩ የተለየ ትርጉም አለው። I leave from ማለት ከሆነ ቦታ ተነስቼ የሚሄድበትን መነሻዬን ነው፣ መድረሻዬን አይደለም። መነሻዬን ስገልጽ I leave from home ማለት እችላለሁ። I leave from አዲስ አበባ ከአዲስ አበባ የምነሳው ከቤቴ የምነሳው እያልኩ ነው። ኦኬ so I leave for እና I leave from ሁለቱ መሰረታዊ ልዩነት አላቸው። I leave for ካላችሁ የምትሄዱበትን ፐርፐዝ ነው የምትገልጹት። I leave for ከቤቴ ተነስቼ የሚሄደው ለስራ ከሆነ I leave for work እላለሁ። ነገር ግን ከቤቴ እንደምነሳ ስገልጽ ግን I leave from ብዬ መጠቀም እችላለሁ ማለት ነው። በትክክለኛ እንደ ውጭ ሀገር ዜጎች ወይም ደግሞ እንደ ኔቲቭ ስፒከርስ መናገር የምትፈልጉ ከሆነ ዛሬ የምነግራችሁ ትምህርት በእርግጠኝነት የሆነ ስቴፕ ያሻግራችኋል። ይህን ካወቃችሁ ደግሞ በእርግጠኝነት በኮንፊደንስ ለመናገር የምታደርጉትን ጥረት በደንብ ነው የሚያግዛችሁ። ስለምንድን ነው ዛሬ የማስተምራችሁ? ስለ ጋፕ ፊለርስ ምንላቸው፣ ፊለር ኤክስፕሬሽንስ ምንላቸው። they seem to be kind of minor ግን በጣም ኢንፍሉዌንሻል የሆኑና በእያንዳንዱ ንግግራቸው ኔቲቭ ስፒከርስ ሲናገሩት የምትሰሙት እንግሊዝኛ ነው። እሱም በደንብ አሳያችኋለሁ። Welcome back once again, boys and girls, man and woman. This is Gary from Simple English YouTube channel. This is my greatest pleasure to have you here once again. I'm here dedicating much of my time trying to help your English to level up to the next proficiency level. Thank you so much for sticking around, and I hope you're going to have an active engagement on this YouTube platform right here in just writing comments, positive, constructive comments on the comment section down there. Thank you so much, everybody. So common English fillers expressions ምንላቸው ፊለር ማለት ምን ማለት ነው በነገራችሁ ላይ? ኦኬ look በንግግርና በንግግር መካከል አንዳንድ ሰዎች አስተውላችሁ ከሆነ ምናምን ያበዛሉ አይደል? right so እንደዚህ አይነት ሰዎች ትክክል አይደሉም። በእንግሊዘኛ ቋንቋ ባህል ፊለርስ ምንላቸው አሉ። ፊለርስ ተብሎ የሚገለጹ እነኚህን ፊለሮችን ብትጠቀሙ የተሻለ ነው። የመጀመሪያው የሚሆነው ንግግር ገና ስትጀምሩ እንደው well የሚለውን ነው። ስለዚህ well ብለው ይጀምራሉ። well ማለት እንግዲህ ምንድነው ሪስፖንስ ለመስጠት ስትፈልጉ የሰዎችን ንግግር አዳምጣችሁ መመለስ ስትፈልጉ well ብለህ ትጀምራለህ አይደል? ይሄ እንደ ፊለር ነው። በክፍተት መካከል እንደ ፊለር ተብሎ የሚገለጽ አገላለጽ። በትክክለኛ እንደ ውጭ ሀገር ዜጎች ወይም ደግሞ እንደ ኔቲቭ ስፒከርስ መናገር የምትፈልጉ ከሆነ ዛሬ የምነግራችሁ ትምህርት በእርግጠኝነት የሆነ ስቴፕ ያሻግራችኋል። ይህን ካወቃችሁ ደግሞ በእርግጠኝነት በኮንፊደንስ ለመናገር የምታደርጉትን ጥረት በደንብ ነው የሚያግዛችሁ። ስለምንድን ነው ዛሬ የማስተምራችሁ? ስለ ጋፕ ፊለርስ ምንላቸው፣ ፊለር ኤክስፕሬሽንስ ምንላቸው።
they seem to be kind of minor ግን በጣም influential የሆኑና በእያንዳንዱ ንግግራቸው native speakers ሲናገሩት የምትሰሙት እንግሊዘኛ ነው። እሱም በደንብ አሳያችኋለሁ። Welcome back once again, boys and girls, man and woman. This is Gary from Simple English YouTube channel. This is my greatest pleasure to have you here once again. I'm here dedicating much of my time trying to help your English to level up to the next proficiency level. Thank you so much for sticking around, and I hope you're going to have an active engagement on this YouTube platform right here in just writing comments, positive, constructive comments on the comment section down there. Thank you so much, everybody. So common English fillers expressions ምንላቸው ፊለር ማለት ምን ማለት ነው በነገራችሁ ላይ? ኦኬ look በንግግርና በንግግር መካከል አንዳንድ ሰዎች አስተውላችሁ ከሆነ ምናምን ያበዛሉ አይደል? right so እንደዚህ አይነት ሰዎች ትክክል አይደሉም። በእንግሊዘኛ ቋንቋ ባህል ፊለርስ ምንላቸው አሉ። ፊለርስ ተብሎ የሚገለጹ እነኚህን ፊለሮችን ብትጠቀሙ የተሻለ ነው። የመጀመሪያው የሚሆነው ንግግር ገና ስትጀምሩ እንደው well የሚለውን ነው። ስለዚህ well ብለው ይጀምራሉ። well ማለት እንግዲህ ምንድነው ሪስፖንስ ለመስጠት ስትፈልጉ የሰዎችን ንግግር አዳምጣችሁ መመለስ ስትፈልጉ well ብለህ ትጀምራለህ አይደል? ይሄ እንደ ፊለር ነው። በክፍተት መካከል እንደ ፊለር ተብሎ የሚገለጽ አገላለጽ